ዛሬ ዋካንዳ ፎሬቨር ይወጣል። ወተነሰን እዛ በመቀጠል ሞቷል። ስለዚህ እዚህ ጋር ለኮፒራይትም ሳውንዱ ተስለሚ የተወሰነ ፓርት አንድ ውስጥ በጣም ታዋቂና ተወዳጅ ነጩ ያው በተርናን እና የተለያዩ ሶስ ያላቸው ሰላም ተመልካቾቻችን፣ ያው እንግዲህ ከስንት ጊዜ በኋላ ወደ ስፕላንዴ መጥተናል። ዛሬ ዋካንዳ ፎሬቨር ይወጣል። እሱን ልናይ ነው። እዚህ ጋር ዮናቲና ፍጽ ያሉ ውድ የአፍሮቤት ተመልካቾቻችን እንደምን አላችሁ? ያው ዛሬ በሌላ ብሎግ ተገናኝተናል። ልብሳችንን እናዘጋጃለን። የዛሬው አውትፊት ይህንን ለብሳለን። ያው ጓደኞቼም እየተዘጋጁ ነው። ሩሜቶቼ ናቲና እየለበሱ ነው። ከዛ በመቀጠል ራሳችንን እናያለን። የዛሬው አውትፊት ይህን ይመስላል። ከዛን በር እናዛለን ወይም ኦላ እናዛለን። ኦላ ካዘዝን በኋላ እንዴት ነው ያማረባቸው። መኪናው ያው እየመጣ ነው፣ አልደረሰም እና እሱን የተወሰነ ከጠበቅን በኋላ እዚህ ጋር እንደምታዩት አንዱ ሆስቴላችን ነዋሪ ነው። በጣም ያዝገኛል። ናቲንም በማዘግ የሚታወቅ ሰው ነው። አልፍዶ እየወጣን በእግራችን እስከ በሩ ድረስ ወጥተን ልንቀበለው ነው እና ፀሐያማ ቀን ነው እና ጋይስ ይገርማቸዋል። አቫተር ሃሪ ፖተር ማለት ዋካንዳ አንድን ያያችሁ ሰዎች እንግዲህ ሁለቱን እንድታዩ እንጋብዛለን። አላየነውም ገና ዋካንዳ ፎሬቨር ማለት አይተን ደግሞ በደንብ ሪቪው ሙቪ ሪቪው ጉዞ ተጀመረ። እንግዲህ ይህ ከተማችን ውስጥ የሚገኝ ፓላስ ነው እና ደረስን። ኤስፕላንዴ ዋን ሞል ደረስን። እዛ ከደረስን በኋላ ልጆች እስኪመጡ የተወሰነ ጠብቀናቸዋል። ሰላም ተመልካቾቻችን፣ ያው እንግዲህ ከስንት ጊዜ በኋላ ወደ ኤስፕላንዴ መጥተናል። ዛሬ ዋካንዳ ፎሬቨር ይወጣል። እሱን ልናይ ነው። እዚህ ጋር ዮናቲና ፍጽ ያሉ ደግሞ ሌሎች ልጆች ደግሞ ያው የመጡ ነው። እነሱንም እናገኛቸዋለን። ሙቪውን አብረን እናያለን። ስለ ሙቪው የተወሰነ ነገር ካየን በኋላ ደግሞ ምናጫወታቸው ይሆናል። አብራችን ቆዩ። ልጆችም እየመጡ እኛም የተወሰነ አካባቢውን እያየን የተወሰነ ቆየን። ከዛ በኋላ ያው ወደ ኢንትራንሱ ሄድን። እዚህ ጋር ያው ጥበቃውን ናመስቴ ብለን ሰላም አልነው። ተፈትሸን ገባን ወደ ውስጥ። ባጋችንን ተፈተሸ፣ ገባን ወደ ውስጥ። ተፈትሸን እኛ እንደገባን ጓደኞቻችን መጡ። ከነሱ ጋር ተቀላቀልን። እዚህ ጋር ፎቶ ተነሳን። ከዛ በመቀጠል ታይር ነው ወደ ሊፍቱ ነው። ሊፍቱ ይያዛል በሚለው ወደ እስካሌተሩ ሄደናል። ከዛ በዚህ ጋር በመንገድ ላይ እየሄድን እያለ የሆነ በጎ ፈቃደኞች እንድንተባበራቸው ፈልገው ነበር። እኛ በጣም እየቸኮልን ስለነበረ ብዙም አልቆምንም። ከዛ ያው ወደ ሲኒማ አዳራሹ ሰዓት ትንሽ አልፎብን ስለነበረ ወደ ሲኒማ አዳራሹ
በፍጥነት እየሄድን ነበር። ግማሾቹ ያው ወደ ኋላ በመቅረት ቢያስተጓጉሉንም ያው በፍጥነት ለመሄድ ሞክረናል። እንደምታዩት ትልቅ ሞል ነው፣ ብዙ ነገሮች አሉ። ወደ አዳራሹ እየደረስን ነው። እነ ናቲም ያው ዳረፍቱም እየመጡ ነው። እዚህ ድረስ መተን ማለት ነው እንጠብቃቸዋለን እስኪመጡ። በጣም ነው የሚያናደው። Here is my movie. እና ፎቶ ተነሳው። ከዛ በኋላ መጡ፣ ልጆች መጡ፣ እስካን ተደረገ ቲኬታችን። ሁላችንም ተቆጠርን፣ ሁላችንም ወደ ውስጥ ገባን። ሰዓት አልፎ ነበር እውነት ለመናገር ወደ 10 ደቂቃ ከ5 እስከ 10 ደቂቃ አልፎ ነበረ ስንደርስ። ከዛ ቶሎ ብለን ያው እየተሯሯጥን ገባን። ስንገባ ያው ጨለማ ነው። በጨለማ ውስጥ ያው ለመግባት ትንሽ ይቸግራል። መብራትም ያው ስለጠፋፍቶ ስለነበረ ሙቪ ኦልሞስት ጀምረዋል ማለት ነው። እዚህ ጋር እንግዲህ ዋካንዳ ፎሬቨር ይላል እና ያው ሙቪውን በተወሰነ መልኩ ላሳያችሁ ሞክራለሁ። ዋና ዋና ፓርቶቹን መቅረጽ ሞክሬያለሁ። እንደሚታወቀው በብላክ ፓንተር ላይ ያው ብላክ ፓንተር ዋናው አክተር ያው ሞቷል። ስለዚህ እዚህ ጋር እሱን ተክታ ምትሰራ አሪፍ ሲኖች አሉት። ያው ምናምን ነገር ጽድት ያለ ሙቪ ነው። ሪኮመንድ አደርጋችኋለሁ። ለመደ መልኩ እዚህ ሀገር በሙቪ ማለት ብሬክ አለው። የተወሰነ ከታየ በኋላ ግማሽ ከታየ በኋላ ግማሽ ላይ የብሬክ ሰዓት አለ። ያው ለብሬክ ተመለሰን ወጣን። የተወሰንን ለብሬክ ተመለሰን ወደ ውጭ ወጣን። የተወሰኑት ሽንት ቤት ሄዱ። እኔ እስከዛ ፎቶ አነሳው። ቦታውን የተወሰነ ለመቅረጽ ሞከርኩኝ። ከዛ ተመልሰን ገባን። ሙቪው ቀጠለ። እዚህ ጡዘቱ ላይ በመጨረሻም አክተርና ምንድነው የሚባለው እንደዛ የሚባል ነገር አለ አይደል? ያው አክተሯ አሸነፈች እና ሙቪውም በዛው ያልቃል ማለት ነው። ኔክስት አይነት ነው ከዚህ እና ሰዎች ያው ዋካንዳን እንዳያችሁት ነበረ። አሪፍ ነው፣ ደስ ይላል። ፊልሙን እንደጨረስን ያው ወጣን። መሽቶ ነበረ። ስለዚህ ቶሎ ብለን ወጣን ከሞሉ ከወጣን በኋላ ምሳ ረፋፍደን ነበር የበላ ነው። ያው እራት እንብላ ተባለ። ምግብ ታዘዘ። ምግብ ተመረጠ። ሜኑ በደንብ ታየ፣ ተመረጠ። ከዛ ምግቡ መጣ። የምግቡ ስም ቺክን ብሪያኒ የሚባል ላይ ዶሮ በሩዝ ተደርጎ የሚሰራ ህንድ ውስጥ በጣም ታዋቂና ተወዳጅ ምግብ ነው። እሱ መጣ። እዚህ ጋር የምታዩት ነጩ ያው በተርናን እና የተለያዩ ሶስ ያላቸው ምግቦች መጡ። አሪፍ እራት ነበረ። እራታችንን በደንብ በላን። ከተበላ በኋላ ያለው ፓርት ይሄ ነው። ይህን ይመስል ነበረ ቀናችን። ቪዲዮ ከተመቻችሁ ቪዲዮን ላይክ ማድረግ እንዳይረሳ። በቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። በሌላ ብሎግ ቪዲዮ እስከምንገናኝ ድረስ